ማንኛውም መጽሐፍ ልታገኙበት የሚችሉት ዌብሳይት እንዳላስባችሁ ታውቃላችሁ? አዎ፣ ማንኛውም መጽሐፍ ሁሉንም የሚፈልጉትን መጽሐፍ በአንድ ቦታ ልታገኙበት የሚችሉ እንዲሁም ፍሪ ነው። ሳይን አፕ በማድረግ ብቻ የምትፈልጉትን መጽሐፍ ማንበብ ትችላላችሁ። ፊክሽን፣ ነን ፊክሽን፣ ማንኛውም መጽሐፍ በካታጎሪ ከፋፍሎ ይሰጣችሁ አንድ ዌብሳይት አለ። ያ ዌብሳይት እንዴት እንደምንጠቀመው እና እንዴት እንደምናገኘው ዛሬ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። በመጀመሪያ ወደምትመለከቱት brief.com ወደተሰኘው ዌብሳይት እንሄዳለን። ሳይን አፕ ካደረግን በኋላ እንደዚህ አይነት ፔጆችን ያመጣልናል ማለት ነው። የተለያዩ መጽሐፎችን አሉ። ይኸው እንደምትመለከቱት ነው። የምትፈልጉት ማንኛውንም መጽሐፍ ማግኘት ትችላላችሁ። እዚህ ላይ ካታጎሪውን ቀየርኩት። እዛው ወደ ቢዝነስ መጽሐፎች፣ ሳይኮሎጂ መጽሐፎች ናቸው እዚህ ጋር ያሉት። አሁን እንደምትመለከቱት ከዛ የቢዝነስ መጽሐፍ ማንኛውም የምትፈልጉ መጽሐፍ አለ ማለት ነው። ፐርሰናል ዲቨሎፕመንት ላይ ትኩረት የሚያደርጉ የሳይኮሎጂ ፊክሽን መጽሐፎች፣ ማንኛውም መጽሐፍ ማግኘት ትችላላችሁ። እነዚህ መጽሐፎች ኦዲዮ መስማት ትችላላችሁ። ከፈለጋችሁ ደግሞ ኖርማል ማንበብ ትችላላችሁ። ይኸው አሁን ኦዲዮን እየከፈትኩት ነው። Good to Great: Why Some Companies Make the Leap and Others Don't by Jim Collins. Audio narration by Sil. እዚያ ደግሞ ማንበብ ከፈለጋችሁ እንደዚህ ያመጣላችኋል ማለት ነው። ላይ ዳውንሎድ ማድረግ የምትችሉበት በተን ይሰጣችኋል እና ፍሪ ነው፣ በነፃ ነው የምትጠቀሙት። ይህንን ይመስል ነበረ። የዌብሳይቱ ሊንክ ማኑ ሳይት የተሰኘው የቴሌግራም ቻናል ላይ ታገኙታላችሁ። ቪዲዮውን ከወደዳችሁ እና ሌሎች እንደዚህ ቪዲዮ እንዲደርሳችሁ ከፈለጋችሁ ላይክ እና ሰብስክራይብ አድርጉ። ሲዩ